የኦቲዝም ልጅ አለችኝ ታማሚ ልጅ አለችኝ እሷን ይዤ ለረጅም ዓመት በየጸበል በተለያየ ቦታ በቃ የትም ቦታ ሳይቀር ተንከራትቻለሁ መጨረሻ ላይ የሆነ ቦታ ላይ በቃ ባዕድ አምልኮ ቦታ ነው ታዲያ ትድንልሻለች ተብዬ ባዕድ አምልኮ ቦታ ጠንቋይ ቤት ሁሉ ሄጃለሁ እዛ ሄጄ ያለው ወደኩኝ በደረቅ ሌሊት በዛን ሰዓት መታኝና 8 ዓመት አካባቢና ታዝያታለሁ መታኝና ጡቴን አካባቢ ከዛ የጡት ካንሰር ታማሚ ሆንኩኝ 8 ዓመቴ ነው አምና ላይ እዚህ አቶ ተስፋለም እዚህ ሐኪሞች ናቸው ያገናኙ እዚህ አካባቢ መጥቼ በጣም ይደማ ነበር በዳይፐር አሽጌ ነበር መሄደው አጋጣሚ ያና የተቁስሌን አጥበውልኝ አቶ ተስፋለም ጋር አገናኝተውኝ የተወሰነ እንትን እያደረገልኝ ነውና አሁን ልጅቷም 14 ዓመቷ ነው ስቃይ ላይ ናት ያለችው እኔም እንደገና መድኃኒት ተጠቃሚ ነኝ ክትትል አለኝ ኬሞቴራፒ ወስዳለሁ ቤት ንብረቴን ሸጬ ጨርሻለሁ ምንም አይነት ንብረት አሁን ላይ የለኝም ቅርሴን ሁሉ አማጥቻለሁ በልጄም በራሴም መም እና አሁን ከፍተኛ ጭንቀትና ስቃይ ላይ ነው የምገኘው ወገኖቼ እንዲህ አይነት ነገር አለ እና በጣም ሰው ፊት መቅረብ እናንተ ማለት በጣም ከባድ ነው ግን ያው ግድ ሲሆን ነው ሰው ፊትና የሰው አይን የሚያየው እና እንደዛ አይነት ችግር አለ እንደዚህ አይነት ንግግሮችን በየቀኑ ያለመታከት ተስፋለም ሲሰማ እኔ ለሱ ጨነቃለሁ የሆነ ለመናገር ያለፉትን 2-3 ወራት አግሬሲቭሊ በቃ በሚችለው አቅም ሁሉ ለማገዝ የተነሳሳሁት ማለት ያለኝ ነገር ኦፍ ኮርስ ጤናዬን ያለኝ ከዛ ውጪ የተለየ ነገር የለኝም ያለኝ ነገር ግን ኢንቨስት አድርጊ ለማገዝ የሞከርኩበት ትልቁ ምክንያቴ እንደዚህ አይነት ድምጾችን ለመቀነስ ነው እንደዚህ አይነት ድምጾችን ከዛ ውጪ ሰው ፊት መቆም በጣም ማለት እንደሚጨንቅ የተረዳሁት አንድ ኩፖን ይዤ 50 ፍሬ ለመሸጥ ራሴ የመስሪያ ቤት ጓደኞቼ ጋር በጣም ተሸማቀቅኩ ከምላችሁ በላይ ተሸማቀቅኩኝና ሰው ፊት መቆም በጣም ይቸግራል ለዛም ነው አሁን አንድ ጉርሻ ደውገኔ እንደ ድርጅት የሚያድግ ከሆነ ትልቁ ህልማችን ሲያድግ አምናለሁ ፈጣሪ ያሳካዋል ያስባለሁ በፍጹም ሰዎች መለመን አለባቸው ብዬ አላስብም እዚህ አካባቢ ላይ ያሉ ልንጠቀምባቸው የምንችላቸው ሪሶርሶች አሉ እነዛን ነገሮች አንዲት ሴት እኮ ቤቷ በር ላይ ሽንኩርት መፍጫ እንደምንም ለሶስት ሰዎች እዛ አካባቢ ላሉ ለሶስት ሰዎች አድርገን ራሳቸውን እንዲችሉ ብናረጋቸው እኛም ሰው ጋር አንሄድም እነሱም እኛ ጋር አይመጡም በቃ እንደዚህ አይነት ሰፋ ያለ ነገር ለመስራት ነው እቅዳችን የሰው ፊት ማየት ምን ያህል ከባድ እንደሆነ አይቻለሁና በየቀኑ እንደዚህ አይነት ድምጽ የሚሰሙ ወንድም እህቶች አሉንና ስላረጋችሁ ነገር ስለመጣችሁም በድጋሚ ማመስገን ፈልጋለሁ ራቅ ካለ ቦታ ደግሞ የመጣች እህታችን አለች እሷም እንደዚህ የመጨረሻ የሷን ሐሳብ እንስማና ባክሽ እህቴ ነው ወደዚህ የሷን ሐሳብ እንስማና ሰዓት ስለሌለን ዶክተርን እዚች ጋር ለጋብዝና ሐሳብ ሼር ደህና ዋላችሁ ደህና ረፈዳችሁ ሰዓቱ ማከል ላይ ስለሆነ ነው በጣም እድለኛ ነኝ እዚህ ቦታ ላይ መገኘቴ አንዳንድ ጊዜ ያው እንደ ሰራተኛ ለስጋችን ብዙ ጊዜ እናሳልፋለን እንደዚህ አይነት ቦታ ላይ መገኘት ግን ከዛ ያለፈ ነው በተለይ ደግሞ እናቶችን በብዛት ማየት የበለጠ ነገር ነው ያለውና ከኔ በመጀመሪያ የተናገረችው እህት በደንብ እሷን ተረዷት ልክ ነው እናቶች ብዙ ፈተና ይገጥማቸዋል ግን እግዚአብሔር ነው የሰጠን ያንን ከሱ የመጣን ተቀብለን ግን ያው ደብቀነው ወሽቀነው መኖር ሳይሆን ፊትለፊት ለናወጣው ይገባል ላይ ትኩረት እንድናደርግ ነው እንትን ያለችን በጣም ደስ የሚል ነው ሌላው ፖይንት እኔ እዚህ ሰፈር ስኖር እዚህ ሰፈር ስኖር 5 ዓመት ሆኖኛል ስለዚህ ድርጅት ሳገን 15 ቀን ነው የሆነኝ ማለት ድርጅቱ ሜቢ ገና ለምናምን የሚቆረጠውን የሚልክ ሊሆን ይችላል አላቅም ቤቶኝ የሚገጥመኝ ነው ማቀው እንጂ እንደዚህ የተበታተነ እየረዳ ያለ መሆኑን አላቅም እዚህ ዩኒቨርሲቲ ውስጥ ግን እዚህ ጎረቤታችን አፍንጫችን ስር ያለችው አንተተን ከ15 ቀን በፊት ይሄንን ቲም ይዤ ነው ሄድኩት እነዚህ ቲም ጋራ መቄዶንያ ላይ ነበር ትልቅ ድጋፍ ያደርጋሉ ተማሪዎቻችን በጣም የተባረኩ ናቸው እዚህ አፍንጫችን ስር ያለችዋን ግን ስላልሰማን ወይም በእኛ ኢንፎርሜሽን ጋፕ ምክንያት ምንም ነገር ሲደረግ አልነበረም ኢሚዲየት ሰማን በዚህ ሳምንት ነው እንትን ያደረግነው ሰለሞን ይባላል የዩኒቨርሲቲ የተማሪዎች ፕሬዝዳንት ነው
ዳይሬክት ከሱ ጋር ነው በመጀመሪያ የተነጋገርነው። ምክትሉ አለ። እንደ ዩኒቨርሲቲ የመንግስትን ያው ፐብሊክ መኒ ነው፣ ምንም ይደረግ አይደለም። በበጎ ፈቃደኝነት የሚሰባሰቡትን ነገሮች በሙሉ ግን ከነሱ ጋራ ምን ልናደርግ እንችላለን ብለን የመጣ ነው። ዛሬ ዝም ብሎ እነሱ ይዘው የመጡትን እነሱ ቢናገሩ ይሻላል። ይዘው ያው ያሰባሰቡትን ነገር ምንም ከዚህ በፊት የነበረ እንጂ በ2 ቀን በ3 ቀን የሚደረግ ነገር አይደለም። ስለዚህ ከዚህ በኋላ ምን መስራት እንዳለብን ከነሱ ቃል እንሰማዋለን፣ ምን ማድረግ እንዳለብን። እኛ ግን ቶታሊ ተስፋም እንደ አንድ ድጋፍ አድራጊ ከጎንህ እንደምንቆም እኔ ቃል መግባት እፈልጋለሁ። ልጆቹ ምንም ተማሪዎቻችን ከመጠን በላይ በዚህ አይነት ጉዳይ ላይ መሳተፍ ፈቃደኞች ናቸው። የተለየ ነገር አይደለም። ለነሱ 1 ብር ቢያወጡ 6000 በቀን ይወጣል ማለት ነው። 6000 በቀን የሚወጣ በወር ቢሆን በጣም ብዙ ነው የሚሆነው። እናንተ ጋር ለማጠናከር የምንችለውን በሙሉ ለማድረግ እንሞክራለን። ያንን ቃል ገባለሁ። እንግዲህ እግዚአብሔር ጠንካራ ያድርጓችሁ። አንድ ሰው ነው ዓለምን የሚቀይረው። አንድ ሰው ነው። ሜንቢ ቢኒያም አንድ ሰው ነው፣ ብዙ ትልቅ ሆኗል። ተስፋ አንድ ሰው ነው። አሁን ብዙ እናንተን እያፈራ ነው። ለወደፊቱ ትልቅ ነገር በአገር አቀፍ ደረጃ የሚታወቅ ብዙ የሚሰራ ሊሆን ይችላል። ስለዚህ አንድ ሰው መነሻ ሆኗል። ላንተም እግዚአብሔር ያው ጤንነቱንም ጥንካሬውንም ይስጥህ። አመሰግናለሁ። በመገኘቴ ደስተኛ ነኝ። እኔ እመኑኝ፣ ቀና ልብ ያለው ሰው የአመታት ታሪክ አይደለም የሚፈልገው፣ ሰከንዶች፣ የሽርፍራፊ ሰከንዶች ህይወት የሰውን ይቀይረዋል። ሶሻል ሚዲያ ስለምሰራ ከፍሎኝ ነው ሶሻል ሚዲያ ልሰራለት የመጣሁት። ከፍሎኝ ማለት ነው፣ ከኪሱ ከፍሎኝ። ካየሁኝ በኋላ ግን እኔ እየከፈልኩ ነው። እግዚአብሔር ይመስገን እንግዲህ በምችለው ማለት ነው። ስለዚህ ዶክተርን ከልብ እናመሰግናለን። ይቀጥልና እንግዲህ የተማሪ ፕሬዝዳንቱ መጥቷል። በደንብ ተዋውቆን ከዚህ በኋላም ከነሱ ጋር በደንብ ኮሙኒኬት ስለምናደርግ እባክህ ወንድሜ ስላየዋችሁ ራሴን እንዳያደርጋችሁ እዚህ ቦታ ኢንቫይት ስላደረጋችሁ እናመሰግናለን። ዶክተር እንደተናገሩት እስካሁን ስላላወቅ ነው ያው እሳቸው እንደነገሯችሁ ከዚህ በፊት መቄዶንያ ትልቅ ድርጅት ነው፣ ለሱ ድጋፍ እናደርጋለን። እስካሁንም እያሰባሰብን ያለ ነው ለነሱ። ሌሎች ድርጅቶችም የህፃናት ማሳደጊያ እናደርጋለንና እስካሁን ያላገኘናችሁ ስላልሰማን አሁን ግን እዚህ ቻሪቲ ዲፓርትመንት ጠሪም አለች፣ ምክትሉም አለ፣ ዶክተርም ራሱም ስላለ አውቀናቸዋል። ከዚህ በኋላ በምንችለው ለሌሎች ድርጅቶች እንደምናደርገው ሁሉ ለእናንተ እናደርጋለን። ለማየት ነው የመጣ ነው። ሰዎቹ ምን አይነት ናቸው፣ ከኛ ምን አይነት ድጋፍ ነው የሚፈልጉት? ምክንያቱም አንዳንድ ቦታ ስንሄድ ልብስ የሚፈልጋል፣ አንዳንድ ቦታ ስንሄድ ደግሞ የሰው ኃይል ጉልበት ብቻ የሚፈልጉ ድርጅቶች አሉ። አሁን የሆነ የህፃናት ማሳደጊያ አለ ምን አስተምርበት አይደል? ተማሪዎችን ሂደው እንዲያስተምሩ ብቻ የሚፈልግ ልክ እንደዛ የድርጅቱን ሁኔታ ለማየት ነው የመጣ ነው። ያው ስንመጣ ባዷችን ላለመምጣት እንደ አጋጣሚ ስቶራችን ጋር የነበሩ ልብሶች አሉ፣ እነሱን አመጣነ። እነሱ እጅ ላይ የነበረ ስንት ብር ነው? 10 ምናምን ሺህ ብር ነበር። እሱን እንትን እንላለን፣ ግን ወደፊት በትልቁ ድጋፍ እናደርጋለን በቋሚነት። እጅግ አድርገን እናመሰግናለን። እንግዲህ አንዳንድ ጊዜ የሆኑ ቀናቶች አሉ፣ በቃ ማለት ደክማችሁ ለፍታችሁ የሆነ ነገር ብላችሁ ከዛ ጊዜ ጀምሮ የለፋችሁት ልፋት ለካ ምንድነው መኮትኮቱ ማረሙ ምን ማለቱ ነው። ዛሬ ግን ይመስለኛል በደንብ እያቆጠቆጠ ነው፣ ፍሬ የሚያፈራበት ጊዜ ደርሷል ብዬ አስባለሁኝ። አሁን ላይ እኔ የእውነት ለመናገር ለራሴ እያዘጋጀው ነው ብዬ አስባለሁኝ። ዓለም ላይ ምን አይነት ጦርነት፣ ዓለም ላይ ምን አይነት ችግር እንዳለና ያ ችግር እኛን ምን ያህል እየለበለበን እንደሆነ ይታወቀናል። ቤተሰቦች አሉ፣ ብዙ ነገር ችግር ውስጥ ነን። ዓለምን የሚያሻግረው ፈጣሪ በሁለት ባህሪ ያላቸው ሰዎች ምክንያት ነው ብዬ እኔ አስባለሁ፣ አምናለሁ። አንደኛው ከፈጣሪያቸው ጋር አብዝተው ኮሙኒኬት የሚያደርጉ ወይም ጸሎት የሚያደርጉ ሰዎች ስለነሱ ሲል ፈጣሪ ዓለምን ያሻግራል ብዬ አስባለሁ። ሁለተኛው ደግሞ በበጎ ሰዎች ምክንያት ነው ብዬ አስባለሁ። እኔ ነገርኳችሁ፣ በአቋራጭ የገባው ሰው ነኝ እዚህ በጎነት ውስጥ። እውነት ለመናገር ይሄ ሰውዬ እንደዛ እየለፋ ለራሴ ጥቅም ብዬ ሄጄ ነው ጥቅሙ ገንዘባዊ ሳይሆን መንፈሳዊ ሆኖ ራሴን ያገኘሁትና ለማንም ብዬ አይደለም። እግዚአብሔር ይመስገን። ትላንትና በቃ ማለት ከአቅም በላይ ሲሆንብን ትላንትና ነው ብዙ ነገሮች የተሳኩት፣ ብታምኑ ባታምኑ በቃ ከአቅም በላይ ሆኖብን ማለት ነው። እና ፈጣሪ ጊዜ ያለው ለሁሉም ፈቅዶ እዚህ ደርሰናል። ደግሞ የተሻለ ነገር እየሰማን ነው። ግን ማዳላት እንዳይሆንብን እባክሽ እህታችን አንቺም ታወሪ፣ ወንዶች ብቻ ከሆነ እሺ። እንደምን ዋላችሁ? እኔ አዳብ እባላለሁ፣ የበጎ አድራጎት ተጠሪ ነኝና መጀመሪያ እንደገባው የተሰማኝ ማለት እናቴ እንዴት እንደሚሰማ ታውቃለህ። የወንገር ስወድቅ ስነሳ አንዳንዴ ይጥለኛል ነገርና ምን እንደሚሰማ ታውቃለህና
እድሜ ዘመናችሁን ማለት እንደዚህ ልጆቻችሁን ይዛችሁ ከዛሬ ነገ አንድ ነገር ሆነብኝ ብሎ ላይክ ስሜቱ ይገባኛል ከነሱና ማለት በጣም ስሜታዊ ነው የሆንኩት። ችግርን ካልደረሰብን አናውቀውም ወይም ካላየነው አናውቀውም እና እኔ አሁን ብዙ እንደዚህ ችግር አራውንድ የነበርኩ ሰው አይደለሁም እና እንዲህ ማየት አንዳንዴ ወደ ራሳችን ወደ ማንነታችን ይመስላል። ዝም ብለን ወደ ላይ መሮጥን ብቻ ሳይሆን ወደ ኋላ መለስ ብለን በዙሪያ ያለን ሰው እንትን ማለት ያሳስበናልና ማለት ምንም ልላችሁ አልችልም። ጠንክሩ እንደተባለው ማለት ነው። በእውነት ማለት በጣም ስሜታዊ ነው የሚያደርገውና አንድ ነገር አለ እንትን ጎዳና መውጣት አንድ ነገር አለ። ግን ደግሞ ቤት ውስጥ ቤት እያለው ሰው መስሎ እንዳለችው ሰው መስሎ መቸገር ደግሞ ከዛ በላይ ነው ማለት የሰው ፊት ማየት በጣም ይከብዳል። በጣም በእውነት በጣም ጠንካራ ናችሁ እዚህ መምጣታችሁ ማለት ነው። ማለት የኛም ፊት ማየት እኔ ለእናንተ እንትን አለኝ ሰቅጥጦኛል በእውነት ማለት ከብዶ አይደለም። ግን እናንተን ካላየናችሁ ደግሞ ችግር መኖሩን ሰው አያውቅም። እኔ በዚህ ደረጃ ይህን ያህል አላውቅም። ከኔ ደግሞ ስንት ችግርን የማያውቅ ሰው አለና ትልቅ ነገር ነው ያደረጋችሁት በእውነት ሰው ፊት ቀርቦ ይሄን ነገር ማድረግ በእውነት ትልቅነት ነው። ልጆቻችሁ እርግማን አይደሉም እንዳለችው እውነት ጸጋ ነው። በጣም የሚያማምሩ ቆንጆ ቆንጆ ልጆች ናቸው ያላችሁ። በእውነት ትልቅነት ነው፣ ትልቅ ነገር ነው ይሄ ነገርና እየፈለግን ነበር እኛ ድርጅቶችን በዚህ ዓመት ነው ይሄን የቻሪቲ ዲፓርትመንት የገባሁትና እየፈለግን ነበር ትልልቅ ድርጅቶችን ከምንረዳ ትንንሽ ድርጅቶች አሉ እንዴት እናድርግ። ከዚህ በፊት ብር አሰባስበናል በተለያዩ ተማሪዎችን እያጫወትን የመሳሰሉት ነገር እንደገና ልብሶች ከዚህ በፊት ብዙ የተሰባሰቡ አሉና ይሄ ነገር ምንም አይረባም እንትን አይልም ምናምን አሁን ራሱ እያልኩት ነበረ ይሄ ምን ይጠቅማቸዋል ምናምን ግን አናውቀውም እኛ አናውቀውም። በቃ ለኛ የሆነ የወረደ ነገር ሊመስል ይችላል ግን ለዛ ሰው ትልቅ ነገር ነውና እዚህ በመምጣቴ በጣም ደስተኛ ነኝ። ከዚህ በኋላ ብዙ ነገር አብረን የምንሰራ ይመስለኛል እና በጣም አመሰግናለሁ።